የሰማዩን አባት እዩ ተመልከቱት የሰማዩን አባት የሥላሴን መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ሰማይ ቅዱስ 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 ሲሉ ይሄ ታላቅ ምስጢር ያዩ
የዓመት መዝሙር አለን። የመጨረሻው ነው። ኧረ ልበሉ ደብራችን ደብረ መድኃኒት መድኃኔዓለም እውነት ሐሰት እሳተ ጽሩ ማየ ጠፈሩ ደመና መንኮራኩሩ ለመድኃኔዓለም ዞረ ዞረ ዞረና መድኃኔዓለም ላይ ዘጋ። እየደረጀ ይመጣል ብያችሁ ነበር። እስኪ እግዚአብሔርን እልል ብላችሁ አመስግኑ። አቤት አቤት አቤት! እቺ ቅድስት ተዋሕዶ ቤተክርስቲያን ማኅፀነ ለምለም የሚገርም ነው። ካህን ቀዳሽ ናቸው፣ አስተማሪ ወንጌላዊ ናቸው። ዝማሬያቸው አያምርም? ምንድን ናቸው አልኳችሁ? ቄስ ናቸው። እስኪ በሉ ቄስ ናቸው። እንዴት እንደሚዘምሩ ሰማችሁ? በቤተ ክርስቲያኑ ጎሳ ልቤ ቃለ ሰናዬ ዋና ያድ ለማርያም ቅዳሴ ለማርያም እያሉ የሚቀድሱ፣ እዚህ ጋር ደግሞ እሳተ ጽሩ ማየ ጠፈሩ ደመና መንኮራኩሩ ለመድኃኔዓለም እያሉ በዝማሬ ባለ ብዙ ጸጋ። ቤተ ክርስቲያን ይህንን ነው የምትፈልገው። አቋቋም አዋቂ፣ ድጓ፣ መጽሐፍ፣ ዝማሬ፣ ዝማሜ፣ ቅዳሴ፣ ስብከት እንዲህ ነው ቤተ ክርስቲያን። እግዚአብሔር አምላክ ሰው የተመሰገነ ይሁን። እስኪ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። እናንተን ግን ማን ነው ዝማሬ መላእክት ያሰማችሁ? ኧረ ዝማሬ መላእክት ለእናንተ ያሰማችሁ። እስኪ ዝማሬ መላእክት ያሰማን በሉ። ዝማሬ መላእክት ምን ይበለን? በእውነትም ያሰማችሁ። መስማት ፈልጋችሁ የተሰበሰባችሁት በአንጻረ ዘማሪ የመላእክትን ዝማሬ፣ በአንጻረ ሰባኪ ደግሞ ሰማያዊ ወንጌልን የቅዱሳኑን ቃል ለመስማት ነው የተሰበሰባችሁ። ንጹሕ ያልተበረዘውን ሰማያዊ ተስፋ የሚቀጥለውን ፍቅርን የሚያላብሰውን በሰላም ወደ ሰላም የሚያሸጋግረውን አማናዊ የሆነውን የእግዚአብሔር ቃል እግዚአብሔር አምላክ ለዘወትር ያሰማን። ምንድን ነበር የትምህርታችን ርዕስ? መምህሩ ሄደዋል እንዳትዘነጉት ብዬ ነው። ምን ነበር የትምህርቱ ርዕስ? እንደገና እግዚአብሔር አምላክ እንደገና ይየን። ደብራችን በሌላ ጉባኤ ማየት አትፈልጉም? እንደገና በጉባኤ እንደገና በዝማሬ እንደገና በአገልግሎት እግዚአብሔር አምላክ ያገናኘን። ፕሮግራማችንን ጨርሰናል። ፕሮግራሜን የተሰጠኝን ሰዓት አጠናቅቄያለሁ። እኔ አጠናቀቅኩ ማለት ፕሮግራሙ አለቀ ማለት አይደለም። አለቃ አለኝ። በነገራችን ላይ በደብራችን እኔ ስብከተ ወንጌል ክፍል ሰባኪ ወይም ደግሞ በመዝሙር ደግሞ በትሩፋት በተሰጠኝ ጸጋ ሰባኪ ነኝ ብዬ ዝም ማልል፣ በዝማሬ የማገለግል እኔ ስብከተ ወንጌል ነኝ አልቀድስም የማልል በብዙ ጸጋ ቤተክርስቲያን እናገለግላለን። ነገር ግን በስብከተ ወንጌል ክፍል ውስጥ የስብከተ ወንጌል ኃላፊ አለቃ አለኝ። አለቃዬ ናቸው ፕሮግራሙን የሚዘጉት። ለስብከተ ወንጌል ክፍል ኃላፊ ምናልባት የሚያስተላልፉት መልእክት ይኖራቸዋል። አለቃ ሲባል ደግሞ ከኔ ከፍ ሲል አዲስ ኪዳን፣ ከአዲስ ኪዳን ከፍ ሲል ደግሞ የደብራችን የሁላችንም ደግሞ አለቃ የደብራችን አለቃ መጋቤ ማነው መላከ ሰላም ቀሲስ ወልደ ጻድቅ፣ ከፍ ስንል ደግሞ የሁላችን አለቃ መድኃኔዓለም አለ። ፕሮግራማችን በስሙ ጀምረናል። እሱ ነው የሚዘጋው ለማለት ነው። እኔ ወደ አለቃዬ፣ እሱ ወደ አለቃ፣ መጨረሻ ላይ ወደ ሁላችን አለቃ ወደ መድኃኔዓለም እልል ብላችሁ እግዚአብሔርን አመስግኑ። ወደ መምህራችን መጋቤ ብስራት አዲስ ኪዳን ተሰማ ወስዳችኋል። እሺ መምህር ላከ ወንጌል ዘማሪ ላከ ወንጌል በእልልታና በጭብጨባ አመስግኖልኝ መርሐ ግብሩን ከትናንትና ጀምሮ አልተለየንም። በእውነት ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። እየታዘዘ አብሮን ነበረ። አጭር ማሳሰቢያ ነው፣ ሌላ ነገር አይደለምና ለዚህ ጉባኤ መሳካት በመጀመሪያ ክቡር አባታችን መላከ ሰላም ቀሲስ ወልደ ጻድቅን ላመሰግን እወዳለሁኝ። ጉባኤው እንዲሳካ እዚሁ እኔና ደሬ ነበርንና እዚሁ እንደው ድንገት ጀመርንና ክቡር አባታችንን እዚሁ አስፈቅድናቸው፣ ፈቃድ ሰጡን። ለጉባኤው መሳካት ትልቅ አስተዋጽኦ አበርክተዋል። ክቡር አባታችን መላከ ሰላምን አመስግነው። በመቀጠል የዚሁ ደብር ክቡር ጻፊያችን መምህር አምደ ማርያም አሁን የመጡትን ከትላንት ጀምሮ የመጡትን እንግዶች አብረን ነው የጋበዝናቸው። በነገራችን ላይ ሁሉንም ጓደኞቻችን ወንድሞቻችን ናቸው። ከእሳቸው ጋር ሆነን ፕሮግራም አሬንጅ ስናደርግ ነበርና ማይኖሩ መንፈሳቸው ይሰማናልና ለክቡር ጻፊያችን ምስጋና አቅርቡልኝ። በመቀጠል ለዚህ ጉባኤ መሳካት እግዚአብሔር ምስክር፣ በገንዘብ ብትሉ፣ በእውቀት ብትሉ፣
በምን ብዬ ልግለጥላችሁ? ይሄ ድንኳኑን በማምጣት በሀሳብ በተለያየ ነገር እነዚህ ስዕሎችን በመለጠፍ በማስተባበር ሞንታርቦ በማምጣት የሞንታርቦ ኪራይ በማስቀነስ በስንት ነገር ቅድም የተቀደሰበት አልባስ የአምስቱ ልኡካንና እንደገና ደግሞ የታቦት ማክበሪያ ይህንን ሁሉ 120 ሺህ ብር አስተባብረው በማስገዛት ለደብሩ ትልቅ አስተዋጽኦ አበርክተዋል። ይህ ዛሬ የመጀመሪያው ሳይሆን ለበርካታ ጊዜ በእውነት የምታያቸው የሚቀደስበት አልባሳት በአጠቃላይ በክንፈ ገብርኤል አማካኝነት በመጋቤ ጥበብ ክንፈ ገብርኤል አማካኝነት የሆነ ነውና በእውነት ሳትሰስቱ አመስግኑልኝ። እግዚአብሔር ይስጥልኝ። ለሰበካ ያው ምክትል የሰበካ ጉባኤ ሊቀመንበር ናቸው። እንደ አጠቃላይ የሰበካ ጉባኤ አባላትን እግዚአብሔር ይስጥልኝ ማለት እፈልጋለሁ። መድኃኒዓለም ይስጥልኝ። መቼም በስም መጥራት የወረዳችሁ የሰንበት ተማሪዎች፣ ወጣቶች፣ ህፃናት መድኃኒዓለም ያክብራችሁ። በእልልታ አመስግኑልኝ። በጣም በእውነት እናንተም ጥሪያችንን አክብራችሁ ከትናንትና ጀምሮ ሳትለዩ የምን የትናንትና ብቻ ከዛም ቀደም በተለያየ ሁኔታ ስትራዱን ነበረና መድኃኒዓለም ይስጥልን። ለጉባኤው ደግሞ ወጪ ገንዘብ በመለገስ ወለተ መስቀልና ቤተሰቦቿ እሴተ ገብርኤል ናቸው። እሴተ ገብርኤልና ወለተ መስቀል ቤተሰቦቻቸው እንዳጠቃላይ ከ40 ሺህ ብር በላይ ወጪ አውጥተው ለዚህ ጉባኤ መሳካት ትልቅ አስተዋጽኦ አበርክተዋል። በእግዚአብሔር ስም አመስግኑልን። እግዚአብሔር ይስጥልን። የፊታችን አሁን ሰኔ አይደለ? የሚቀጥለው ወር ምንድን ነው? ሐምሌ 7 ደግሞ የአባ ጊዮርጊስ ዘጋስጫ ዓመታዊ ክብረ በዓል በዚህ ቦታ ላይ ታቦተ ወጥቶ ይከበራል። ትመጣላችሁ? መልካም በእልልታ ግለጡልና። ሲቀጥል እኔ ስለ ጉባኤው አስተያየት እንግዲህ በጭብጨባና በእልልታ ነው የምትገልጡልኝ። እንዴት ነው ይሄ መጀመሪያ ጉባኤያችን አይደለ? እንዴት አያችሁት? እስኪ በእግዚአብሔር እንደው በእውነት መቼም ወደፊት ብዙ የምናስተካክለው የምናርመው ነገር ይኖረናል። ከእናንተ ጋር ሆነን ጉባኤው ይቀጥል ጉባኤ በቃ ቁጭት ነበረብኝ በእውነት እስከ ዛሬ ድረስ እኔ አንድም ቀን አስተምሬ እንደማላቅሰው ነው ራሴን ማየውና መድኃኒዓለም ረዳኝ። የመጀመሪያውን ጉባኤ እንግዳ ታላላቅ መምህራን እግዚአብሔር ምስክር በውጭም በሀገርም ውስጥ እንዲሁ እኮ ለእንትን እኮ አይደለም የምንነግራችሁ፣ ይህ ለውዳሴ ከንቱ ምናምን አይደለም። በሀገር ውስጥም በውጭ ሀገርም የሚያገለግሉ የታወቁ መምህራን ዘማሪያን ነው ለመጀመሪያ ጊዜ ባዘጋጀው ነው ጉባኤ ላይ የተገኙልን። መድኃኒዓለምን አመስግኑልኝ። እግዚአብሔር የተመሰገነ ይሁን። ወደፊትም እንግዲህ አብረን ተባብረን እንቀጥላለን። መምህር ደረጀ በእውነት ብዙ ጸጋ ያለው ነው፣ በክራርም በዝማሬም ወደፊትም አትለየን። በእውነት በተለይ የመድኃኒዓለም ቀን እንደው ጠዋትም ማታም እየመጡ አብረውን ብናደምቅ ደሬ መልስ ቢሰጡን እግዚአብሔር ምስክር በጣም ደስተኛ ነን፣ እንወዶታለን። እስኪ በእልልታ በጭብጨባ የኛ እኮ ናቸው፣ የኛ ወንድም የምናከብራቸው ደግሞ የተማሩ እኮ ሰው ናቸው። በቲዮሎጂ ብትሉ ባለሙያ ማስተርስ ምናምን ስንት እኮ ጉድ ያለ ነው። እዚህ እኮ ቤተክርስቲያን ያሉ የሰባኪያነ ወንጌል እኮ ጉድ እናንተ አታውቁም። ገና የተገለጠ ነው እና መሄደው ደሬ አትጥፋብን። በተለይ መድኃኒዓለምን ቀን ጠዋትና ክራርን ይዘኑታል። አቤት ሲያምር